ቅዳሴ ላይ ወንጌል ከተነበበ በኋላ ወንጌል እንሳለማለን። ካህናቱ ያሳልሙናል። ምን እያልን ነው ግን የምንሳለመው? ዝም ብለን ብቻ መሳም ነው? እርግጠኛ ነኝ አብዛኞቻችን ዝም ብለን እንስማለን እንጂ ምን እንደሚባል አናቅም። ይህንን ስል ግን ሁላችሁም አታውቁም እያልኳችሁ አይደለም። ወንጌል ሲሳም ምን ተብሎ እንደሚሳም የማያውቁ ወንድሞቼ፣ እህቶቼ፣ እናቶቼና አባቶቼ ስላሉ ለእነርሱ ነው ይህንን ቪዲዮ የምሰራው። እና ወንጌል ስንሳለም ማለት ያለብን ነገር አለ ካላችሁኝ፣ አዎ አለ። ምንድን ነው? ነአምን በቃለ ወንጌል ቅዱስ። ምን? ነአምን በቃለ ወንጌል ቅዱስ። በግዕዙ ከከበዳችሁ ደግሞ ክቡር በሚሆን በወንጌል ቃል እናምናለን እያልን ነው መሳለም ያለብን እንጂ ዝም ብለን አይደለም የምንሳለመው። ይሄን የምላችሁ የልብ ወለድ ነገር አይደለም። ቤተ ክርስቲያኔ ቀምማ ያስቀመጠችው ሥርዓቷን ነው እየነገርኳችሁ ያለሁት። እናም እስከዛሬ የማታውቁ ሰዎች ስትሳለሙ ነአምን በቃለ ወንጌል ቅዱስ ወይንም በአማርኛ ክቡር በሚሆን በወንጌል ቃል እናምናለን እያላችሁ ተሳለሙ። በቅዳሴ ላይ ማወቅ ያለባችሁን ነገር እንድሰራላችሁ ትፈልጋላችሁ? መልሳችሁ አዎ ከሆነ ኮሜንት ላይ ግቡና ቅዳሴያችን ወንጌል ነው እያላችሁ ጻፉ። ደግሞ እስከዛሬ ድረስ ቤቱን ፎሎ ያላደረጋችሁ ሰዎች በቀይ ያለችዋን የመስቀል ምልክት ተጫኑና ፎሎ አድርጉ። ቤቱን ይጠቅማችኋል። እስከዛሬ ብዙ ነገር አምልጧችኋል። እየገባችሁ እወዳችኋለሁ። ሼር አድርጉት።